ዛሬ መንፈስ ቅዱስ የነገረኝ ነገር አለ። ዛሬ እናውጃለን። አሜን። አጠገባችሁ ያለውን ሰው ያዛጉትና ይሄ ማለዳ በሉት እስኪ ወደ አዲስ ነገር በሉት የምትገባበት ማለዳ ይሆናል። እግዚአብሔር በሉት እስኪ በዚህ ቀን ወደ አዲስ ነገር ያስገባሃል። አሜን ትሉኛላችሁ? ኧረ አንድ ሰው ጮህ አሜን ይበለኝ። እንደዚህ ብሎኛል የእግዚአብሔር ቃል። ዛሬ የምሰጣችሁ ምሩስ ይሄ ነው። ወደ አዲስ ነገር መግባት ይሆናል። ኧረ ጮህና እስኪ አሜን በሉኛ። እስኪ ወደ አዲስ ነገር በሉ እስኪ እገባለሁ በሉ እስኪ እግዚአብሔር በሉ እስኪ ወደ ተናገረኝ ወደ ተአምራቴ ወደ አዲስ ነገር በኢየሱስ ስም እገባለሁ። እስኪ ጮኻችሁ እገባለሁ በሉ እስኪ። ክብር ለኢየሱስ ይሁን። አንዴ ላስቸግራችሁ። እንግዲህ እኔ የእግዚአብሔር ቃል ሲነበብ ሁሉ ሰው እንዲቆም ወዳለሁና ሁላችንም እንቆምና ኢያሱ ምዕራፍ 6ን ሁላችንም እናወጣለን። ከቁጥር 1 ጀምሮ ያለውን ቃል እናነባለን። ኢያሱ ምዕራፍ 6 እኔ እስከ ቁጥር 21 ነው፣ ግን እኔ ቶሎ ቢያንስ እስከ ቁጥር 5 ድረስ ያለውን እናነብና አብረን እንቀመጣለን። ኢያሱ ምዕራፍ 6 ከቁጥር 1 ጀምሮ እንደዚህ ይላል። በዚያ ጊዜ እስራኤልን ከመፍራት የተነሳ ኢያሪኮ ፈጽማ ተዘግታ ነበረ። ወደ ውጭም የሚወጣ ወደ ውስጥም የሚገባ አልነበረም። እግዚአብሔርም ኢያሱን እንዲህ አለው፣ እነሆ ኢያሪኮን ንጉሷን ተዋጊዎቿ ጋር አሳልፌ በእጅ ሰጥቻለሁ። ከተማይቱም ተዋጊዎቻቸውም አንድ ጊዜ ዙሩ፣ ይህንንም 6 ቀን አድርጉት። ካህናትም 7 ቀንደ መለከትን ተሸክመው በታቦቱ ፊት ይውጡ። በሰባተኛው ቀን ካህናቱ መለከቱን እየነፉ ከተማይቱን 7 ጊዜ ይዙሩ። የማያቋርጥ ድምፅ ሲነፋ የምትሰሙበት ጊዜ ሕዝቡም ከፍ ያለ ጩኸት ያሰማ። ከዚያም የከተማ ቅጥር ይፈርሳል፣ ሕዝቡም ወደ ላይ ይወጣል፣ እያንዳንዱ ሰው በቀጥታ ይገባል። እግዚአብሔር አምላክ ሆይ ቃል እንድትባርክልን እንድታስተምረን በኢየሱስ ስም ጸልያለሁ። የቃል መገለጥ በኃይል ይብራልን። ተናገረን በኢየሱስ ስም አሜን። እንግዲህ የኢያሱ መጽሐፍ ስናጠና ወር ደግሞ አሁን የምንካፈለው ኢያሱ መልእክት መጽሐፍን ምዕራፍ 6ን ስናጠና አንድ ነገር ማስተዋል እንችላለን ብዬ አምናለሁ። እስራኤላውያን እንግዲህ ከ40 ዓመት የምድረ በዳ ቅኝት በኋላ ማለት 40 ዓመት ምድረ በዳ ላይ ከተንከራተቱ በኋላ ከዞሩ በኋላ በኢያሱ መሪነት ወደ ተስፋይቱ ምድር መግባት እንደጀመሩ እንመለከታለን። እንግዲህ ከምዕራፍ 1 ጀምሮ ስትመለከቱ እስራኤላውያን ዮርዳኖስን ከተሻገሩ ማለትም ዮርዳኖስ አካባቢ ነበሩ። ምዕራፍ 3 ላይ ስታዩ ዮርዳኖስን እንደተሻገሩ እንመለከታለን። ስለዚህ ምንድነው የሚያመለክተው? እዚህ ጋር የምናገኘው ነገር በኢያሱ መሪነት ወደ አዲሲቱ ወይ ደግሞ እስራኤላውያን ይገቡበታል ተብለ ወደ ተነገረች የተስፋ ምድር መግባት የጀመረ ህዝብ እንመለከታለን። ኢያሪኮ ደግሞ ዮርዳኖስ ማዶ ካሉ ነገስታቶች ዮርዳኖስ ማዶ ካሉ በጣም ብርቱ ከሚባሉ በጣም ከተመሸጉ ከተማዎች መካከል አንደኛዋ ነች። ደሞም ወደ ቀጣዩ ወደ ከናናውያን ምድር የመግቢያ በር ነች። ስለዚህ ዮርዳን ማለትም ኢያሪኮ ማለት መግቢያ በሯት ወደሚቀጥለው እግዚአብሔር ወደ ተናገራቸው ወደ ተስፋ ቃላቸው የመግቢያ የመጀመሪያው ትልቋ በር ነች ኢያሪኮ። ስለዚህ እስራኤላውያን ወደ አዲስ እግዚአብሔር ወደ ተናገራቸው 40 ዓመት ከመዞር 40 ዓመት ከመከራተት አልፈው ወደ አዲስ ነገር የሚገቡበት የመጀመሪያ ጅማሬያቸው ፊት ለፊታቸው ላይ አንድ ከተማ አለች። እሷም ኢያሪኮ ትባላለች። ኢያሪኮ ላይ ገባችሁ ማለት ኢያሪኮን አለፋችሁ ማለት አዲስ ነገር በእስራኤል ላይ ገብ ሆነ ማለት ነው። ምክንያቱም 40 ዓመት ሲንከራተት የነበረ ከግብፅ ወጥቶ ግን ብቻውን ዝም ብሎ ምድረ በዳ ላይ ሲያልቅ የነበረ ህዝብ ወደ አዲስ ምዕራፍ መሻገር የጀመረበት ቦታ ነው። ግን አዲስ ምዕራፍ ሊገባ ሲል ይሄ ህዝብ ወደሚቀጥለው ቻፕተር እንግዲህ ከናናውያንን፣ ፌርዛውያንን፣ ኢያቡሳውያንን፣ አሞራውያንን ነገስታቶችን አሸንፎ እግዚአብሔር ወደ ተናገረው ምድር የሚገባበት የመጀመሪያው ቦታ ኢያሪኮ ይባላል። ስለዚህ ኢያሪኮ ሁሉ ጊዜ ሲተረጎም የአዲስ ነገር ጅማሬ የአዲስ ነገር ምዕራፍ። ምክንያቱም ከዮርዳኖስ ማዶ የተቀመጠው ህዝብ ካስታወሳችሁ በሙሴ መሪነት ነበር ዮርዳኖስ ጋር የደረሱት። ዮርዳኖስን ሳይሻገሩ ሙሴ ሞተውባቸዋል። ሙሴ ሞተውባቸው አያሌ ቀን አዝነው ነበር። ከእንደገና ሙሴ ከሞተ በኋላ ኢያሱን ራሱ እግዚአብሔር ከጠራው በኋላ ራሱ እግዚአብሔር ኢያሱን አንድ ነገር አለው። እንደዚህ አለ፣ ዛሬ በህዝቡ ፊት ካንተ ጋር መሆኔ አንተን ከፍ ከፍ የማደርግበት አዲሱ ሲዝን ይጀምራል። እሱም ዮርዳኖስን በመክፈል ነው አለው። ዮርዳኖስን ከፈለ። ዮርዳኖስን ከተከፈለ በኋላ ግን ምዕራፉ አዲሱ ምዕራፍ የሚጀመረው ኢያሪኮ የሚባለውን ነገር ሲታለፍ። ስለዚህ ኢያሪኮ
የአዲስ ነገር መጀመሪያ ነው። ለእስራኤልም አዲስ ነገር መጀመሪያ ነች። እንደውም በነገራችን ላይ ኢያሪኮ በዮርዳኖስ ሸለቆ ውስጥ ስላለች ምን አይነት ከተማ እንደሆነ ታውቃላችሁ? ኢያሪኮ በሸለቆ ላይ ማለት በሸለቆ ስላችሁ ኢያሱ ሲመጡ ያሉበት ቦታ ሜዳ ነው። ኢያሪኮ ያለችው ግን ዳገት ላይ ነው ማለት ሸለቆ ስለሆነ እና ኢያሱ ሜዳው ላይ ሲገኙ ኢያሪኮ ግን ሸለቆ ላይ ነው ያለችው። እና የኢያሪኮ ቅጥር በጣም ሰፊና ትልቅ የሚያደርገው አንደኛ ተራራ ላይ ከፍታ ላይ ተሰራ ስለሆነ ለምሳሌ ቅጥሩን ብቻውን ብትለቁት ወይ የኢያሪኮ ቅጥርን ብትለቁት ከ4 እስከ 5 ሜትር ቢሆን ቁመቱ ኦልሞስት ይሄንን ቤት ቢያክል ነው ቁመቱ ማለት። ይሄ ቤት ማከር ራሱ አንድ ቅጥር ትንሽ ነው ይመስል ርቀቱን አስቡት። ግን ከሸለቆ አንፃር ስታዩት ደግሞ ማለትም ከተሰራበት ቦታ አንፃር ስትመለከቱት ወደ 12 ሜትር የሚያክል ትልቅ ህንጻ በሉት ኢያሪኮ። ከእንደገና ቁመቱ ብቻ እንዳይመስላችሁ 12 ሜትር ወደ ላይ ከፍ ማለቱ ብቻ እንዳይመስላችሁ ኢያሪኮ ወደዚህ 20 ሜትር ነው። ምን ማለት መሰለ? ወደዚህ 12 ሜትር ረዝሞ ወደዚህ 20 ሜትር ረዘመ ማለት ቤት ያሰራል፣ 3-4 ቤት ያሰራል ማለት። ኢያሪኮ በራሱ አጥሩ ራሱ ብዙ ቤቶች ይወጡታል። በጣም ሰፊ ነው። አንድ ሰው በጣም ተንደላቆ ሊኖርበት የሚችል ትልቅ አይነት አፓርታማ በሉት ኢያሪኮ። ስለዚህ ኢያሪኮ በቀላሉ ስትመለከቱት የሚፈርስ ወይ ደግሞ የሚናድ የሚመስል አይደለም። ምክንያቱም ከጥንካሬው አንፃር፣ ከስፋቱ አንፃር፣ ከርዝመቱ አንፃር ከተማይቷ በጣም የተቀናጀ ደግሞ በነገራችን ላይ በጣም የተቀናጀ የወታደራዊ ሲስተም ማለትም ከተማይቷን የሚጠብቅ የወታደራዊ ሲስተም ያላት በጣም ከባድ ጠንካራ ከተማ ነች። ደግሞ በጣም የሚገርማችሁ እስራኤላውያን መምጣታቸውን ሲሰሙ ልክ ቁጥራን ስታነቡት እስራኤላውያን ከመምጣታቸው የተነሳ ማለትም እነዚህ ይላል በዚያ ጊዜ እስራኤላውያን ከመፍራት የተነሳ ኢያሪኮ ፈጽማ ተዘግታ ነበር። ምን ማለት መሰለ? ቅጥሩ በሆነ ሚዝ ካልወደቀ ቅጥሩ በሆነ ሚዝ ከዛ ቦታ ካልተነሳ በስተቀር ልታፈርሰው በእጅ ልትነዳው የምትችለው አይነት ቅጥር በፍጹም አይደለም ኢያሪኮ። ምክንያቱም አስቡት 12 ሜትር ወደ ጎን ደግሞ ኦልሞስት 20 ምናምን ሜትር ያለው ርዝመት ያለው ትልቅ አጥር በምን ሲስተም ታፈርሰዋለ? በጣም ከባድ ነው ኢያሪኮ። ግን እግዚአብሔር ወደዚህ አዲሱ ነገር ሊገቡ እንደሆነ ስለሚያውቅ እንደዚህ ያላችሁ እስራኤላውያን አዲስ ነገር መግቢያ ስላለ ደግሞ ይህ ከባድ ከተማ የሚወርቅ የማይመስልም ቢሆንም ግን እግዚአብሔር አዲስ መንገድ አለኝ፣ እኔ የማሳያችሁ መንገድ አለ፣ በእኔ በምነግራችሁ ነገር ወደ አዲሱ ነገር ትገባላችሁ አላቸው። አንድ ሰው ጮህ አሜን ይበለኝ። በነገራችን ላይ አንዳንድ በሮች ይኸውላችሁ የተዘጉባችሁ እናንተን ፈርተው እኮ ነው። በነገራችን ላይ እናንተ ገባችሁ ማለት እዛ ቦታ ላይ የእናንተ ወራሽነት ይረጋገጣል። ምክንያቱም እግዚአብሔር ለሙሴ ብሎታል፣ እግር የረገጠውን ከተማ ሁሉ እሰጥሃለሁ ብሎታል። ልክ ያንን ኪዳን ደግሞ በኢያሱ በኩልም እግዚአብሔር አጽንቶታል። ስለዚህ ማለት ነው ኢያሪኮ በር ተከፍቶ ገባ ማለት ኢያሱ ወረሰ ማለት ነው። ስለዚህ ኢያሪኮ የተዘጋው እነ ኢያሱን ፈርቶ ነው እንጂ ከነ ኢያሱን ከመፍራት የተነሳ ነው እንጂ ኢያሱ ፈርቶት አይደለም። ከተማው ፈርቶ ነው የተዘጋው። ስለዚህ ጠላት አንዳንዴ አንቺ ውስጥ ያለው የተቀመጠው አንተ ውስጥ ያለው የተቀመጠው እግዚአብሔር የሚያደርገውን ነገር ስለሚያውቅ ነው በሩን የሚዘጋበት። የሰማችሁ ነው። ህይወታችሁ ላይ አዲስ ነገር እንዳይሆን፣ ህይወታችሁ ላይ አዳዲስ ነገሮች እንዳይፈጠሩ ጠላት በሩን ግጥም አድርጎ የሚዘጋው አንተ ገባበት ማለት አንተ ወራሽ ስለምትሆን። ለምን አሜን አትለኝም? አጠገባችሁ ያለውን ሰው ልጉትና ነገር የተዘጋውት ነገር አጥብቆ የተዘጋው እግዚአብሔር በሉት አዲስ ነገር ሊያደርግልህ ስለሆነ ነው። አንተ ከገባ ደግሞ በሉት ወራሽ ስለሆንክ ነው። አሜን ትሉኛላችሁ? አራንድ ሰው ጮህ አሜን ይበለኝ። እኔ ነግራችኋለሁ ዛሬ በዚህ ማለዳ ላይ ዛሬ አዲስ ነገር የምትገቡበት ነገር አዲስ ሆኖ የምትገቡበት ነገር የምትወርሱት ነገር ይሆናል። የእናንተ የሆነ ነገር ውስጥ አዲስ ነገር ውስጥ እግዚአብሔር በኢየሱስ ስም ያስገባችኋል። ስለዚህ ዛሬ ማለዳ ላይ እንደዚህ ብለብላችሁ ጠላት አጥብቆ የዘጋው ምሽግ ሊሆን ይችላል። በጣም ዘግቶት እናንተ መንገድ ያጣችሁበት መንገድ ሊሆን ይችላል። ግን ነግራችኋለሁ እግዚአብሔር አዲስ ነገር አለው። ወደ አዲስ ነገር እግዚአብሔር ያስገባችኋል። እሺ እስካሁን ያወራሁት ጀስት መግቢያ በሉትና እንግዲህ እንደዚህ ብለን እንጠይቅ። ወደ አዲስ ነገር መግቢያ መንገዶች ምንድን ናቸው? እሺ አዲስ ነገር እንፈልጋለን። ኢያሪኮ ማለፍ እንፈልጋለን። ቅድም ብያችኋለሁ። ኢያሪኮ ማለት እስራኤልና ኪዳናቸው መካከል፣ እስራኤልና ቀጣይ ከተሞች መካከል፣ እስራኤልና ይገቡበታል የተባለችው የተስፋይቱ ምድር መካከል መጀመሪያ ቆሞ ያለ ትልቅ አጥር ነው። ስለዚህ እስራኤላውያን እሱን ካላለፉት ቀጣይ ምንም ነገር የለም። ልክ እንደኛ አንዳንድ በህይወት አጋጣሚዎቻችን ላይ ህይወታችን ሊራመድ በሚገባው ልክ እንዳይራመድ ፊት ለፊታችን የሚቆም የሆነ ነገር አለ። እንዳገቡ ይዟቸው ያለ ነገር፣ አዲስ ነገር እንዳትጀምሩ ያደርጋችሁ።
ለምሳሌ ለመማር ሊሆን ይችላል፣ ለማገልገል ሊሆን ይችላል፣ ለመስራት ሊሆን ይችላል፣ የሆነ ነገር ለማድረግ ሊሆን ይችላል። ግን የሆነ ነገር ልጀምር ስትል ፊት ለፊት ቆሞ ያለው እሱ ነገር እንዴት ትገባዋለህ ነው ጥያቄው። አይ ብዙ ሰው ለምሳሌ አሁን ሁላችሁም እጆቻችሁን ታነሱልኛለች ብዬ አስባለሁ። ስኬታማ መሆን የሚፈልግ ብዬ ሳነሳ ሁሉም ይፈልጋና አይደለም ማይፈልግ አለ ወዳጆች? የለም። ግን አሁን የቸገረን ስኬታማ የምንሆንበት መንገድ ነው። እንዴት ስኬታማ እንሆንሽ? እንዴት በህይወታችን ላይ እየተደጋገመ ትላንትናም ያው ከትላንት ወዲያም ያው የዛሬ 10 ዓመትም ያው የሆነ ዓመትም ያው የነበረ የህይወት ልምምድ እንዴት ሊቀየር ይችላል? አየህ እንዲቀየር የሚያደርገው መንገድ ካላወቀው አዲስ ነገር እንጅሩ ትፈልጋለህ እንጂ አታገኘውም። በነገራችን ላይ ምኞት ሁሉ ጊዜ ምኞት ነው፣ ህይወት አይደለም ምኞት። አዲስ ነገር መንገዱን ካላወቀው እየናፈቀው የሚርቅህ እየተመኘከው ማደስበት ይሆንብሃል ማለት። እሺ ስለዚህ ዛሬ ከኢያሱ ምዕራፍ 6 ከቁጥር 1 እስከ ቁጥር 21 ድረስ ያለው ላይ አንዳንድ መለኮታዊ መርሆችን እናነሳለን። 4 መርሆችን ተናግሬ አብረን እንጸልያለን። አዲስ ነገር መግቢያ መንገዶች ምንድን ናቸው ካላችሁ፣ የመጀመሪያው የተስፋ ቃልን በእምነት መቀበል። አዲስ ነገር በህይወታችሁ እንዲሆን የምትፈልጉ ከሆነ እግዚአብሔር የነገራችሁን የተስፋ ቃል በእምነት ተቀበሉት። አሜን በሉኝ እስቲ። አጠገባችሁ ያለውን ሰው ንቁትና እግዚአብሔር የነገረህን በሉት፣ የሰጠህን ተስፋ በሉት በእምነት ተቀበሉ በሉት። አዲስ ነገር በህይወታችሁ እንዲሆን ከፈለጋችሁ እግዚአብሔር መጀመሪያ የሚነግራችሁን ነገር በእምነት ተቀበሉት ወዳጆች። ለምን ካላችሁ ይኸውላችሁ ኢያሪኮ የወደቀችው እነ ኢያሱ 7 ጊዜ ዞረው ጮሆ አይደለም። ኢያሪኮ የወደቀችው ገና እግዚአብሔር ለኢያሪኮ ቁጥር 2 ላይ እንደዚህ ያለው እንደዚህ እግዚአብሔርም ኢያሱ እንዲህ አለው፣ እነሆ ኢያሪኮን ንጉሷን ከተማይቷ ጋር አሳልፌ በእጅ ሰጥቻለሁ። አረ አሜን በሉኛ። ገና ምንም ሳይጀመር እግዚአብሔር ምን አለው መሰለ ኢያሪኮን ኢያሱን አለ አቤት አለው። ይሄ የተዘጋ ከተማ ይታያል? አዎ ይታየኛል። እንደዚህ ያደርግልሃለሁ አለው። ኢያሪኮን ንጉሷን ከተማይቷን በእጅ አሳልፌ ሰጥቻለሁ። ስለዚህ አንድ ሰው አዲስ ነገር ውስጥ መግባት የሚፈልግ ከሆነ ማመን ያለበት የእግዚአብሔር የተስፋ ቃል የተስፋ ቃል ሁል ጊዜ ነገሩ ከመቀየሩ በፊት ይቀድማል። አረ አንተ ሰው ጮህ አሜን ይበል። እግዚአብሔር ነገሩ ከማድረጉ በፊት የሚነግር ተስፋ ነው። አደርገዋለሁ፣ ነገርህን እለውጠዋለሁ፣ እባርካለሁ፣ ቀንበርን እሰብራለሁ፣ በሩን እከፍተዋለሁ ብሎ ነገሩ ሳይከፈት ይነግራል። አረ ተው አሜን በሉ። እግዚአብሔር የተናገረ ነገር ምንም ነገር ይወላችሁ ሳይፈጸም እግዚአብሔር የሚናገረው ነገር ሳይፈጸም ምንም ነገር ሳይፈጠር እባርካለሁ ሲል ምንም ሳይፈጠር አንተ እየተበደርክ እግዚአብሔር አበዳሪ ነህ ካለክ ትክክለኛ የእግዚአብሔር ንግግር ነው። ምክንያቱም እግዚአብሔር የሚናገረው ነገር ሳይፈጠር እየሰማችሁ አይደል? ነገር ምንም ሳይሆን ነገር መፈጠር መቀናውን ሳይጀምር ነው እግዚአብሔር የሚናገረው። ይሁን በነገራችን ላይ ለምሳሌ እንትና ኢያሱን እግዚአብሔር እንደዚህ ሰጥቻለሁ አለ። ሰጥቻለሁ ሲለው በነገራችን ላይ በሩ ተዘግቷል። ሰጥቻለሁ ሲለው ከተማ ቆሟል። ግን እግዚአብሔር ሰጥቻለሁ በሚለው ንግግር ውስጥ እንደው የምትረዱት ነገር መሰላችሁ? ሰጥቻለሁ ማለት ለምሳሌ ያሁን ጊዜ ይመስላል። ለምሳሌ ይሄንን ስልክ የእግዚአብሔር ሰው ዘማሪ ሰጥቻለሁ ካልኩት አሁን እየሰጠሁት ነው አይደል እንዴ? አይደል እንዴ? ነገ ሰምሰጠው ከሆነ እሰጥሃለሁ ነው የምለው እንጂ ሰጥቻለሁ አለ። አይ እግዚአብሔር ምን እያለው መሰላችሁ? ኢያሪኮ ከመፈረሱ በፊት እነዚህ ያለው ሰጥቻለሁ እንደው የሚያመለክተው ይኸውልህ ያሁን ጊዜ ወይ ደግሞ ያለፈ ጊዜ ነው የሚያመለክተው። ኦሬዲ እየተቀበለ ሰው እግዚአብሔር ሰጥቶኛል ነው የሚለው። እግዚአብሔርም ሰጥቻለሁ ነው የሚለው። ለምን ኦሬዲ ተቀብለዋና። ይኸውልህ እግዚአብሔር ምን እንደሚል ታውቃለህ? ነገሩ ከመሆኑ በፊት እግዚአብሔር እንደዚህ ይልሃል፣ ነገሩ ሰጥቻለሁ ይልሃል። አንድ ሰው ጮህ ሲያሜን ይበለኛ። አየህ የሆነ ነገር ይዞ ካናው እግዚአብሔር ግን እንደዚህ ይላል። ነገር ሳይለቅ ነገር መለወጥ ሳይጀምር እግዚአብሔር እንደዚህ ይላል፣ ነገሩ ቀይሬዋለሁ ይላል፣ ነገሩ ለውጬዋለሁ ይልሃል፣ ያንተ ነገር ከፍ ብሏል ይልሃል። ለምን ካልከኝ እግዚአብሔር ምንም ነገር የሚናገረው ከመሆኑ በፊት የእግዚአብሔር ንግግር ባህሪው እንደዛ። ለምሳሌ አንድ ቃል ባነብላችሁ ደስ ይለኛል። ኢሳይያስ 46 ቁጥር 10 ላይ እንደዚህ የሚል ቃል አለ። ከመጨረሻው ይኸውላችሁ የመጨረሻውን ከመጀመሪያው ገና የሚመጣው ከጥንቱ ተናግሬያለሁ። አይገርምም? ይሄ ቃል በደምብ ስሙኝ ወዳጆቼ፣ እስቲ በደምብ የመጀመሪያው ይኸውልህ የመጨረሻውን ከመጀመሪያው ገና የሚመጣውን ከጥንቱ ተናግሬያለሁ። ዓላማው የጸና ነው፣ ደስ የሚያሰኝን ሁሉ አደርጋለሁ እላለሁ አለ እግዚአብሔር። አይገርም? አረ እየሰማችሁ ነው ከኔ ጋር? ይሄ ቃል እኮ አሜዚንግ ነው።
የመጨረሻውን አለ ከመጀመሪያው እናገራለሁ። አንተ አሁን ባዶ ነኝ እያልክ እግዚአብሔር ምን ይላል መሰለህ? ፍጻሜን ይነግርሃል። እግዚአብሔር የሚናገረው የመጀመሪያው ይኸውልህ፣ አንተ ህይወት ላይ መጀመሪያ የሚባለውን ነገር ሳይፈጠር በፊት ወይ ደግሞ ነገር የሚፈጸምበት መጨረሻ ከመምጣቱ በፊት እግዚአብሔር ከጥንት ከመጀመሪያ እግዚአብሔር ይነግርሃል። አንድ ሰው ጮህ አሜን ይበለኛ። እኔ ለማን እንደሆነ ግን አላውቅም። እግዚአብሔር የነገረህ ነገር አለ። እሱ ነገር ወደ አዲስ ነገር ያስገባሃል። እግዚአብሔር ያኔ የትውልድ አባት አደርጋለሁ ብሎ ካና ያ ነገር ያኔ አንተ ሳትወለድ የተነገረ ነገር ሊሆን ይችላል። የሆነ 10 ዓመት 5 ዓመት የዛሬውን ዓመት የተነገረ ሊሆን ይችላል። የእግዚአብሔር ባህሪ የመጀመሪያው ላይ ሳይሆን የመጨረሻው ላይ ሆኖ የመጀመሪያው ይናገራል። አንድ ሰው ጮህ አሜን ይበለኛ። ስለዚህ መጨረሻክን የህይወት መጨረሻክ እግዚአብሔር እንዳለክ ነው የሚሆን። የእግዚአብሔር ባህሪ መጨረሻውን ከመጀመሪያው ነው የሚናገር። መጀመሪያው ላይ ይነግርሃል። ምንም ሳይኖር ይነግርሃል። አሁን የሆነ ነገር ሆነ እየተጨነቅ እያለ ይነግርሃል። አሁን ነገር በቃ ሳይሳካል ይነግርሃል። ምን ይነግርሃል መሰለህ? ትወስራለህ ይልሃል። ምን ይነግርሃል? እባርካለሁ ይልሃል። ያንተ ነገር ለውጣለሁ ይልሃል። እንደ ትናንትና አትቀጥልም ይልሃል። ለምን ካልከኝ የእግዚአብሔር ባህሪ ነገር ከመፈጠሩ በፊት መናገር ነው። ኧረ አሜን በሉ። በነገራችን ላይ ሰው በነገራችን ላይ እንደዚህ ይላል። ለምሳሌ ሰው የሆነ ነገር ልክ ሲሳካል እንደዚህ ይላል፣ ተባረከ እኮ ይላል። እና ምን ይላል መሰለህ? ብዙ ሰው ብዬ ነበር ይላል አይደል? ለምሳሌ ለምን ካል ብዬ ነበር እንዲል ያደርገው መሰለህ? ያንተ መባረክ። ብትወርቅስ ሰው ምን እንደሚል ታውቃለህ? ብዬ ነበር ይላል። እሱ ነው አይደል? ይልከር ሊሰማችሁ ነው ከኔ ጋር። አይ ገና አንተ ይወርቃል ብሎ የተናገረ ሳይናገር መውደቅን ያየበት ሞመንት ላይ እንደዚህ ይላል፣ ወደቀ ይላል። ከዛ ነግሬ ነበር ይላል። እግዚአብሔር ይሆን አካሄድክን አይቶ አወዳደቅን አይቶ ወደቀ የሚለው አሁን አይደለም። እግዚአብሔር ወደቀ ካለከም የሚል የዛሬ ስንት ዓመት ነው። ተነሳ ካለከም የሚልከም የዛሬ ስንት ዓመት ነው። አይ ሰው ነው የሆነ ቦታ ላይ ማረጋገጫ እያየ የሚናገረው። ተሳካለት የሚለው ነገር ሲለወጥ ነው። እግዚአብሔር ተሳካለት ሲል መቼ ነው መሰለ? የተናገረ ቀን። አረዚህ ቤት እግዚአብሔር ያወራ ቀን ነው ሆነልህ የተባለው። እግዚአብሔር ሰራ ከተባለ የተናገረ ቀን ነው የሰራው። አንድ ሰው ጮህ አሜን ይበለኝ። ለምን ካልከኝ ኢያሱን ምንም ሳይፈጠር ሰጥቻለሁ አለው። በቃ ገብተህበታን አለው ኢያሱ። ስለዚህ ከሚጠበቅበት መሰለ የተስፋ ቃሉን አሜን ብሎ እግዚአብሔር ያለውን ነገር እንዲቀጥል ማድረግ ነው። አዲስ ነገር ትፈልጋላችሁ? የተባላችሁትን አድርገዋ። እግዚአብሔር እንደሰጠኝ ይግባክ። እግዚአብሔር የሚነግር ገና ሜቢ 50 ብሎ አይደለም። አደርጋለሁ ካለ አደርጋለሁ። በቃ አጠገባችሁ ያለውን ሰው ንጉትና እግዚአብሔር ከተናገረ ብሉት፣ አደርጋለሁ ካለ በእርግጥ ያደርገዋል ነው። የእግዚአብሔር ባህሪ የመጨረሻውን ከመጀመሪያ ይነግርሃል። አንድ ሰው ጮህ አሜን አለኝ። በነገራችን ላይ ዮሴፍን ካያችሁ ትነግሳለህ ብሎ የነገረው ገና አባቱ ቤት እያለ አይደለም እንዴ? ልክ ነኝ? ገና ምንም ሳይፈጠር እኮ ነው። ወዳጄ ዝም ብሎ እቤት ውስጥ ተቀምጦ ህልም አሳይቶታል። ህልሙን ነግሯቸዋል። ምንም የተፈጠረ ነገር የለም። ሲጀመር ሰዎቹ አስጠላቸውና ሸጡት። ደስ የሚለው የሸጡት ግን ወደሚነግስበት ከተማ ነው። አይ ሙቀቱ መሰለኝ ሆና ፈዟቸዋል። አየ ለዮሴፍ መሸጡ ክብር ነው። ለምን ካልከኝ እግዚአብሔር ወደ ተናገረው የሚገባበት ነው እንጂ የሚሞትበት ቦታ አይደለም። ለምን ካልከኝ እግዚአብሔር በዮሴፍ ህይወት ላይ የሰራው የተናገረ ቀን ነው። አንድ ሰው ጮህ ለምን አሜን አይለኝም? ማን ነው እዚህ ቤት? አንዳንድ ሰዎች አሉ አዲስ ፋሽን አለ ትንቢት ሰርቶኛል የሚል ሰው አለ። ትንቢት የሚሰለች ነገር አይደለም። ለምን መሰለ? እግዚአብሔር አደርጋለሁ ካለ ደግሞ ከነገረ ደግመ ስማኝ። ምን እያለክ መሰለ? ሰጥቻለሁ፣ አደርጋዋለሁ፣ ደጋግመ ስማኝ እያለክ ነው። ለምን ካልከኝ እግዚአብሔር ከመሳቱ በፊት ይናገራል። አረ አሜን። ለዚህ ነው ኢያሪኮንም ምን አላችሁ? ሰጥቻለሁ፣ ከተማዋንም መንግስቱንም ንጉሱንም ህዝቡንም ሰጥቻለሁ። ስለዚህ እግዚአብሔር ቃል ራሱ በነገራችን ላይ ይሄ ቃል የድል ማረጋገጫ ነው። ሰጥቻለሁ የሚለው ቃል የድል ማረጋገጫ ነው። በቃ እግዚአብሔር ሰጥቻለሁ ካለ ሰጥቷል። ለምን አሜን አትለኝ? ለምሳሌ ሰጥቶ ካሁን የሆነ ነገር ሰጥቻለሁ እኮ ብል ማረጋገጥ አይጠበቅብኝም እኮ ሰጥቻለሁ እኮ ኦልሬዲ። በቃ እግዚአብሔር ኢያሪኮ ሰጥቻለሁ ካለ ሌላ ማረጋገጫ የለውም። በቃ ሰጥቶታል። ለምን አሜን አትለኝ? ስለዚህ ወደ አዲስ ነገር መግባት የምትፈልጉ ሰዎች ካላችሁ፣ በህይወታችሁ ላይ አዲስ ነገር የምትናፍቁ ሰዎች ካላችሁ፣ የትናንትናው ለምሳሌ አሁን 2018 ሊያልቅ ደርሷል። 2018 በጣም ቦሪንግ የሆነባችሁ ሰዎች፣ በጣም አሰልቺ የሆነባችሁ ሰዎች፣ አዲስ ነገር የምትፈልጉ ሰዎች፣ አዲስ ነገር ዝም ብሎ በመዞር ዝም ብሎ በማንገጠጥ አይመጣም። አዲስ ነገር የሚመጣው የተነገራችሁን የእግዚአብሔር ቃል የተነገራችሁን የእግዚአብሔር ተስፋን
በመቀበል ነው፣ በማመን ነው። ጮኻችሁ አሜን በሉኝ። ስለዚህ ወደ አዲስ ነገር ለመግባት የምትፈልጉ ከሆነ መጀመሪያ እግዚአብሔር የነገራችሁን የተስፋ ቃል እንደሚፈጽመው አድርጋችሁ ተቀበሉ። በነገራችን ላይ የአማኝ ትልቁ ልዩነት ምን ነው ታውቃለህ? ምንም ነገር ሳይፈጠር እጁ ላይ እንደገባ አሜን ይላል፣ ገብቷን ይላል፣ ነዶ በነዶ ሆኛለሁ ይላል፣ ተሳክቶልኛል ይላል። ለምን አሜን አትሉኝ? የኔ ነገር እንደ ትናንት ነው አይቀጥልም። እግዚአብሔር ይባርከኛል፣ እግዚአብሔር ይለውጠኛል፣ እግዚአብሔር ከፍ ያደርገኛል ይላል። ምን ይዘ ምንም ያስኩት አንድ ነገር አለ፣ ግን ቃል ይዣለሁ። አረ አሜን በለኝ። ነገርን የሚለውጥ የእግዚአብሔር ቃል ይዣለሁ። አረ ጩና እስቲ አሜን። ስለዚህ የመጀመሪያው አንድ ሰው ወደ አዲስ ነገር የሚገባበት መንገድ እግዚአብሔር የተናገረውን ወይ ደግሞ የተስፋ ቃሉን በእምነት መቀበል አለበት። ወዳጆች ካላመናችሁ ያጉረመረማችሁ ካላችሁ ዝም ብላችሁ ከማመን ይልቅ ዝም ብላችሁ ነገሮችን በግምትና በመሰለኝና በደሳለኝ የሚባል አባባል አለ። አና ሰው ግምት ይወዳል። በቃ ዝም ብሎ መገመት ይወዳል። ህይወትን በግምት አታሸንፈውም፣ በእግዚአብሔር ቃል የምታሸንፈው። ለምን አሜን አትሉ? ገምተህ ምንም አይፈጠርም። የእግዚአብሔርን ቃል አምነህ ግን ይፈጠርላል። ለዛ ነው የእግዚአብሔር ቃል ሲናገር የምናየው ከማናየው እንደመጣ በእምነት እናውቃለናል። ስለዚህ የምታየው ነገር ሁሉ ከማታየው ዓለም እንደሚመጣ እናውቃለን። ክብር ለኢየሱስ ይሁን። አሜን አላችሁ። ጌታ እናመሰግናለን። ሌላ ሁለተኛው ልናገር። ሁለተኛው መንገዱ እንዲመራ ፍቀድለት። አጠገባችሁ ያለው ሰው ያለው እቺ በጣም ትልቅ ምክር ነች። ያዛርጉልኝና አዲስ ነገር የምትፈልግ ከሆነ እግዚአብሔር መንገዱን እንዲመራ ፍቀድለት። ክብር ለኢየሱስ ይሁን። አጠገባችሁ ያለው ሰው ያዛርጉትና መንገዱን እንዲመራ ፍቀድለት። አንዳንድ ሰው ታውቃለህ በህይወቱ ላይ እኔ ብቻ አውቃለሁ ብሎ ይዞታል። የህይወቱ ማርሹን ይዞታል። መንገዱን ከኔ ውጪ እኔ ብቻ በማስበው። እግዚአብሔር እንደዛ አይሰራም ወዳጄ። እሱ በሚነግር መንገድ ነው አዲስ ነገር ውስጥ የምትገባው። አዲስ ነገር የምትገባ መግባት የምትፈልግ ከሆነ ፍቀድለት እንዲሰራ። መንገድህን እንዲመራ ፍቀድለት። እኔ ልስራ እያለ አትታገለው። እኔ ልምራክ እያለ አትታገለው። የሚያሳይ መንገድ ሴንስ ባይሰጥም፣ የሚነግር ነገር የሆነ ትርጉም ባይሰጥም አድርገው ወዳጄ። ለምሳሌ ኢያሱ ቅድም እያቸዋለሁ ሸለቆ ላይ ያለ ኢያሱ እንደዚህ አንጋጦ 12 ሜትር የሚረዝምን ኢያሪኮ ያየ እግዚአብሔር ምን እንዳለው ታውቃላችሁ? ላምብላችሁ ቁጥር 3 ላይ እንደዚህ ይላል። የእግዚአብሔር ኢንስትራክሽን በጣም የተለየ ነው። ከተማይቱ ወቅታችሁ አንድ ጊዜ ዙሩት፣ ይህንንም 6 ቀን አድርጉት። 7 ካህናትም 7 ቀንደ መለከትም ተሸክማችሁ በታቦቱ ፊት ይውጡ። በሰባተኛው ቀን ካህናቱ መለከት እየነፉ ከተማይቱ 7 ጊዜ ይዙሩት። የማያቋርጥ ድምፅ ሲነፋ በምሰሙበት ጊዜ ሕዝቡ ሁሉ ከፍ ያለ ጮት ያሰማ። ከዚያ ከተማው ቅጥር ይፈርሳል፣ ሕዝቡ ሁሉ ወደ ላይ ይወጣል፣ እያንዳንዱም ሰው በቀጥታ ይገባል። አስቡት፣ በየትኛውም ወታደራዊ ሳይንስ ጩኸት ያፈርሳን የሚል ለዛውም አንድ ቀን እኮ አይደለም 6 ቀን ዝም ብለህ ዙር። ሴንስ አይሰጥም ወዳጄ። እንደ ወታደራዊ ኢንተለጀንሲ ማለት ወታደራዊ የሆነ ሳይንስ የሚያክሰው በነገራችን ለኢያሱ ደግሞ ዎሪየር ነው፣ ተዋጊ ነው። ከተማን ሊያፈርስ የሚችለው ትልልቅ ድንጋዮችን በሆነ ነገር አፈናጥረ ሰብረ መግባት ነው ያለብህ፣ ወይ ደግሞ እንትሩን ማለትም አጥሩ ላይ ተንጠልጥለ ከተማይቷ ላይ ገብተ መክፈት ነው ያለብህ እንጂ ዝም ብለህ ዞረ ከተማ አይፈርስም። በነገራችን እግዚአብሔር ያንተን አዲስ ነገር እንድትገባ የምትፈልግ ከሆነ ያንተን ሙጡቅ አእምሮ አይፈልግም። ያለክን አድርግለት። በቃ አለቀ። ስፒሪት መንገዱ እንዲመራ ፍቀድለት። አዲስ ነገር ትፈልጋላችሁ፣ እንዲመራችሁ ፍቀዱለት። የእግዚአብሔር ቃል እንዲመራችሁ ፍቀዱለት። እግዚአብሔር የሚነግራችሁ ነገር እንዲመራችሁ ፍቀዱለት። አንዳንድ ሰው በነገራችን ላይ በህይወቱ ላይ ትዝ የሚለው የእግዚአብሔር ነገር ትዝ የሚለው መቼ ካልከኝ ዝም ብሎ ይሄድና የሆነ ቀን የከፋው ቀን ነው ጌታ ሆይ ይላል። አቤት ከዛ መጥቶ ያጸልያን። ልቀቅለት እግዚአብሔር እንዲመራክ። የእግዚአብሔር ቃል በህይወቱ ላይ እንዲሰራ ፍቀድለት። አንዳንድ ሰው ገና ታውቃለህ እግዚአብሔር ገና ሲያራምደው ነው ታውቃለህ ሀሳቡን የሚቀይረው። አረ ወዳጄ ኢያሪኮ ጋር እኮ ገና ደረስክ እንጂ ከተማው አልገባም። አንዳንድ ሰው ገና ትንሽ በረከት ሲያይ እንደዚህ ያደርገዋል። ሰምታችሁኛል? በደምብ በስማም ወንዝ የማታሻገር ነገር ይዞ ማለት ትንሽ እንኳን የሆነ መንግስት መጥቶ በሩን ዘጋበት ማለት አለቀ በቃ። የእንጀራ ደጆች ሁሉ ተዘጉ የሚባለው ሰውዬ በቃ ይጠቅማል። እንዲሰራ ፍቀድለት፣ እንዲያራምድ ፍቀድለት። ኧረ አሜን በሉኛ ወዳጆች። የእግዚአብሔር ቃል የምትሰሙ ከሆነ ልምከራችሁ፣ ይውላችሁ በህይወታችሁ ላይ እግዚአብሔር ወደ ነገራችሁ አዲስ ነገር የምትገቡት መቼ ነው ካላችሁ የቃሉን ነገር እግዚአብሔር የሚነግርህን ነገር ተከትለ ስትሄድ ነው። ካልሆነ እኔ እነግርሃለሁ
ኢትዮጵያ ላይ ያሉ እንዳለ አገልጋዮች እጃቸውን ቢጭኑብ ምናልባት ወገብ ሊጎብጥ ይችላል እንጂ ከመብዛቱ የተነሳ እነግራለሁ ምንም ነገር አይቀየርም። አዲስ ነገር ሁሉ ያለው እግዚአብሔር በሚነግር ኢንስትራክሽን ውስጥ ነው። አረ አሜን በሉ። እሺ ቆይ ልጠይቃችሁ። ትልቅ ግንብ አለ። እግዚአብሔር ለምሳሌ ይሄን ግንብ እኔ ማፈርሰው ጮህ ነው ሲልክ አንተ ትዝ የሚልክ ሚሳኤል ከሆነ እነግራለሁ ሚሳኤሉን ተኩስ እንጂ አይፈርስም። ተኩስ እጅ ላይ ያለውን ትጨርሳለህ። ሞክር፣ በጣም ሞክር፣ ደክመህ ትቀመጣለህ። አንዳንድ ሰው ብድግ ይል የኔ ዓመት ነው ብሎ አንጋግቶ ሰፈር አስጨንቆ መጨረሻ የት ያገኙታን ካላችሁ በቃ መንገድ ላይ እያለን እናገኘዋለን፣ ወይ ደግሞ አደረኙ እያለን እናገኘዋለን። ይኸውላችሁ ስሙኝ፣ እዚህ ጋር ከተማይቱን በቃ ይኸውላችሁ ዙሩ ሴንስ አይሰጥም። የዙረት መንፈስ ብለህ ትዋጋላ አይደል? የሚያዞር አሁን ለምሳሌ እግዚአብሔር ዙሪ ላምቢ ልክ አንድ ሰው ምንድን የዙረት መንፈስ እኔ ገዢ ነኝ እንጂ አጠገባችሁ ያለው ሰው እያዛርኩትና በትትና መንፈስ የሚል ግን አድርግ በሉት፣ ፍቀድለት እንዲሰራ በሉት። አይ አመምም አትበሉ፣ ቻይንኛ አታርጉት፣ በደንብ ያዙትና መንገዱን በሉት እንዲመራ ፍቀድለት። በዝምታ መዞር ነው። አው ዝም ብለህ ዙር። መለከት መንፋት ነው። መለከት ጀስ ምስጋና ነው። እግዚአብሔር ምንም ነገር ሳይፈጠር አመስግነኝ ካለ በቃ አመስግኑ። ምን ታደርገዋለህ? በቃ መንገዱ ነው። በቃ ይሁን። ለምሳሌ ግንብ ለማፍረስ የሚያስችል ወታደራዊ ስልት ምንም ነገር ሳይኖር እግዚአብሔር አፈርሳለሁ ካለ አሜን። በቃ ምንም ነገር ሳይነግር እንዲያደርጋለሁ ካለ አሜን። በቃ እግዚአብሔር መንገድን ስታስቀደም እግዚአብሔር ይሰራላል። ወዳጆች አንድ ቃል ልንገራችሁና ልለፈው ይሄን ሐሳብ። የእግዚአብሔር ሞኝነት ለምሳሌ ከሰው ጥበብ ይልቅ ጥበብ ነው ይለናል ጳውሎስ አይደል? የእግዚአብሔር ሞኝ ሲሆን ሰው በጣም ጥበበኛ ነው ከሚለው በላይ ነው እግዚአብሔር። ስለዚህ አንተ ጥበበኛነት አይፈለግም እዚህ ጋር። ሁልጊዜ እግዚአብሔር የሚሰራው ሰው ራሱን ከፍ ማድረግ በማይችልበት ሁኔታ ውስጥ ነው። በነገር ደስ የሚለው እሱ ነው እኮ። አንተ ዝም ብለህ ተራምደህ እግዚአብሔር ካፈረሰው ያንተ ውጤት አይደለም፣ የእግዚአብሔር ነው። አንተ በምችልበት አንተ በምሰራበት መንገድማ ለአንተ ለራስህ ክብር በምትወስድበት መንገድማ እግዚአብሔር አይመጣም። ከኔ ጋር ናችሁ ያላችሁት? ክብሩ መውሰድ ይፈልጋል እግዚአብሔር፣ ክብሩ ማስነካት አይፈልግም። ለዚህ ነው መንገዱን ሂድ፣ እግዚአብሔር በሚል መራመድ ጀምር። እግዚአብሔር ሲመራክ አዲስ ነገር ውስጥ ስትገባ አሮጌውን ነገር የምታፈርስበት ከአሮጌው ነገር የምትወጣበትን መንገድ አሳይቶ ነው። ወዳጆቼ የውድ ድንበር አንሆንም። ህይወት ግራ እንደገባው መሆን አይጠበቅብንም። ወደዚህ ያመተር መኖር አይጠበቅብንም። እግዚአብሔር መንገድ እንመራለን፣ በእግዚአብሔር መንገድ እንሄዳለን። በህይወታችን ላይ የናፈቀን አዲስ ነገር ይሆናል። አንድ ሰው እጆቹ ከፍ ያርገና እንደዚህ ብዬ ልባርካችሁ። ከዚህኛው ቀን እግዚአብሔር ይህችን ከተማ ሰጥቶናል ብሎ ጮሁ ይላል። ገና ምንም አልተፈጠረም፣ ጮሁ። በምን? በእምነት። አጠገባችሁ ያለውን ሰው ያዛርኩትና በእምነት ጩህ በሉት እስኪ። በእምነት የሆነ ጩኸት አሰማ በሉት። እዚህ ቤት አሜን የሚለኝ አለ? በእምነት የሆነ ጩኸት አሰማ፣ በእምነት የሆነ ስክሪም። አንዳንዴ ጩኸት የፍርሃት አይሆንባችሁ። እስኪ ይሄ ልበል፣ ቆይ ይሄ ልበል። አንዳንድ የፈሪ ዱላ የሚባል ነገር ታውቃላችሁ? ፈሪ ሲደነግጥ አስቦ አይደለም ይመጣክ፣ ደመነፍሱን ነው የሚመጣ። ማለትም ለምሳሌ ቦክስ ሰው የሚማታው እንደዚህ ነው። ምናልባት የፈራ ሰው ሲመታክ እንደዚህ ሊሆን ይችላል። ወዳጅ ዝም ብሎ ቢያገኝ ይሄኛውን ታምቡርክን ሊያደነቁሮ ይችላል። ለምን? ፈርቶ ነው የሚመጣ። አንዳንድ ሰው ጮቱ የፍርሃት ነው። ኢያሪኮ ጋር ደርሰህ የፍርሃት ጮት አይደለም ያለብህ፣ የእምነት ጮት ነው መጮህ ያለብህ። ለምን? እግዚአብሔር ከተማይቱን ሰጥቻለሁና ጩህ ካለህ ምን ማለት መሰለህ ያለብህ? መጮህ ነው ያለብህ። በምን? እግዚአብሔር ከተማይቱ ሰጥቶኛል እኔም በእምነት ተቀብያለሁ ብለህ መጮህ ትጀምራለህ። እግዚአብሔር ወደ አዲስ ነገር ያስገባሃል። ጩህና እስቲ አሜን በለኛ። ምክንያቱም ኢያሱም አላቸው እግዚአብሔር ከተማይቱን በእጃችሁ አሳልፎ ሰጥቷችኋልና ምን አልኩ? ጩሁ። አጠገባችሁ ያለውን ስርኩትን ይዘጋዋል በሉት። እግዚአብሔር አሳልፎ ሰጥቶሃል፣ ስለዚህ በሉት ጩሁ። ድገሙ እስኪ ጩሁ በሉት እስኪ። እግዚአብሔር ያደረገ የታዘዝነውን ነገር ሁሉ ከፈጸመን በኋላ የተስፋውን ቃል
የተነገረበትን ቅጽበት በመጣ ጊዜ ማለትም እነዚህ ዝምታ መንገድ ላይ ሂድ ተብላን። አዎ ዝም ብለህ እግዚአብሔርን አምነህ ሂድ። ከእንደገና መንገዱን ተከተል፣ ፍቃዱን ተከተል። ከእንደገና ቅድም እንዳልኳቸው መጀመሪያ ደግሞ የተስፋ ቃል ኪዳኑን እመን፣ ተቀበል። እግዚአብሔር የተስፋ ቃል ሰጥቶ ቃል እሱን እንደሚሰራ እመን። እነዚህ መንገዶች ተከትለ መጨረሻው ታይም ላይ ስትደርስ ዝም አይባልም። ለምሳሌ ሴት ልጅ ልትወልድ ስትል መቼም እስከ 9 ወር ድረስ እያለች ያው ድምጿ ኖርማል ነው። ምናልባት ማቃሰት አለበት፣ ማቅለሽለሽ አለበት፣ መጀመሪያው ታይም ላይ መድከም አለበት። እነዚህ ሁሉ ምዕራፎች ከሄዱ በኋላ ምጥ ሰዓት ላይ አለመጮህ አችልም። ልክ ነኝ? ለምን ሰዓቱ ደርሷና ሰዓቱ ከደረሰ በኋላ የገፋ የሆነ ነገር ብሎ እየመጣ አዲስ ነገር ሊመጣ ጩህ እያለ ዝም አይባልም። አጠገባችሁ ያለውን ሰዱቁትና ጩህ እየተባልክ ዝም አይባልም በሉት። በእምነት ጩህ እየተባልክ በሉት ዝም አይባልም። ካንተ መውጣት ያለበት ነው እዚህ የፍርሃት ሳይሆን የድል ድምጽ መሆን አለበት። ኧረ አሜን በሉኛ። ምን እያልኳችሁ ነው ታውቃለህ? ኢያሪኮ ከመፍረሱ በፊት አንተ ማሰማት ያለብህ የፍርሃት ጩኸት ሳይሆን የድል ጩኸት። ምን መሰለህ? ገብቼበታለሁ። እግዚአብሔር እንደተናገረኝ እግዚአብሔር ያለኝ ቦታ ላይ ደርሻለሁ። ቅጥሩ ፈርሷል። የገደበኝ ነገር ተነሷል። እንዳልገባ ያደረገኝ ነገር ዛሬ ፈርሷል። አረ ጮጩና አሜን በለኝ። እሺ አንድ ሰው ጮና እጮዋለሁ በል። እሺ በድል ድምጽ በል። እሺ እጮዋለሁ። እግዚአብሔር እንደተናገረኝ በእምነት ወደ ተናገረኝ ቦታ ሰተት ብዬ እገባለሁ። አሜን ያለ የለም። አንድ ሰው አለ እንደዚህ ብዬ እናገርባለሁ ዛሬ ማለዳ ላይ ይህንን የትንቢት ድምጽ እናገርባችኋለሁ። ከዚህኛው ቀን ጀምሮ መግባት የከበዳችሁ ደጆች ዛሬ ከሚባል ቀን ጀምሮ ሰተት ብላችሁ ትገቡበታላችሁ። ሰተት ብለሽ ትገቢበታለሽ። ሰተት ብለህ መግባት ማለት መሰለህ በሩ ኦልሬዲ የለም ማለት ነው። የለም ወዳጅ የለም፣ በር የለም። በቃ በር ላይኖር ነው እግዚአብሔር የሚሰጥህ የሚከለክልህ። በነገራችን ላይ አንድ ነገር ብላችሁ ይላችሁ ኢያሪኮ አልፈረሰም፣ ኢያሪኮ ሰመጠ። በታሪክ የምናገኘው እውነት ኢቭን መጽሐፍ ቅዱስ ምሁራን ማለትም ይሄ የዘፍጥረት የኢያሱ መጽሐፍ ጸሐፊዎችን አንዳንድ ኮሜንተሮችን ብታገኙ ኢያሪኮ ከፈረሰ ራሱ ችግር ነው። ለምሳሌ 12 ሜትር የሚያክል ግንብ ቁመቱ ወደ ስፋቱ ደግሞ 20 ሜትር የሚያክል ግንብ ፈርሶ ፍርስራሹ ራሱ አያስገባም። ስለዚህ ኢያሪኮ ከኢያሱ ጋር አብሮት የነበረ ምዕራፍ 5 ላይ የምታገኙት ያ የመላክ የወታደር አለቃ የጦረኛው ኢያሱ በርካታ ወሬያር የምላችሁ ኢያሱ አጠገቡ ሰይፍ የያዘ ሰው አየና እንደዚህ ያለው አንተ ኬት ነህ አለው። መልአክ አጠገቡ ቆሞ አንተ ኬት ነህ ይለዋል። ሰይፍ የያዘ መልአክ ከኛ ነህ ወይስ ከነሱ? ከነሱ ከሆነ ምን መሰለህ ምንም ሆን እመታለሁ ነው። ከዛን መልአኩ እኔ ከእናንተም አይደለሁም ከነሱም አይደለሁም እኔ ከእግዚአብሔር ነኝ አለ። ያ መልአክ ምን እየሰራ ነበር ካልከኝ መልአኩ ልክ እነሱ ሲጮሁ ኢያሪኮ ላይ ቆመ ነበር። ምን ማለት ነው? ኢያሪኮ መፍረስ አይደለም ያለበት መስመጥ ነው ያለበት። ሰተት ብለህ ገባ ማለት ያ ቅጥር ትናንትና ቅጥር ነበር፣ ከዛ በኋላ ቅጥር አይደለም። አንተ አሜን አትለኝ እንዴ? ልበላችሁ ቆይ ለምሳሌ ይሄ አጥር ነው ዛሬ ብድግ ብለን ዛሬ በቃ ዝም ብለን በቃ ሞቅ አለ ልበልና ግሬደር አምጥተን አፈረስ ነው። ከዛ በኋላ ለመግባት ይሄን በር ትጠቀማለህ? ዝም ብለህ ተገባለህ እንጂ ምን ያደረገ እንደሆነ ታውቃለህ? እግዚአብሔር መጮህ ሲጀምር ያ ትልቁ ቅጥር ሳታውቀው የለም ጸጥ ብለህ ትገባበታል። ወደ አዲስ ነገር እግዚአብሔር ወደ ተናገረ አዲስ ነገር ትገባበታል። አንድ ሰው ጮህና እግዚአብሔር ወደ ተናገረኝ ወደ አዲሱ ነገር ሰተት ብዬ እገባለሁ። የሚያስቆመኝ ምንም ነገር የለም በሉስ። አሜን ትሉኛላችሁ? እሺ ቁጥር 20 አንብብና ወደ እሱ ጸሎት እንገባ። እንደዚህ ይላል፣ መለከትም ሲነፋ ህዝቡ ጮኸ። የመለከቱን ድምፅ ተሰምቶ ህዝቡን በኃይል ሲጮህ ቅጥሩ ፈረሰ። እያንዳንዱም ሰው ሰተት ብሎ ገባ፣ ከተማይቱም በእጃቸው ወደቀች። አጠገባችሁ ያለን ሰው ይሄ በጣም ፓወርፉል ቃል ነው። ሰተት ብለህ ትገባለህ በሉት። ዝም ብለህ ማንኳኳት አይጠበቅብህም፣ መለመን አይጠበቅብህም፣ ልግባ አልግባ ፈቃድ አይጠበቅብህም። ጸጥ ብለህ ሰተት ብለሽ ትገቢያለሽ። እግዚአብሔር ወደ ተናገረ ወደ አዲሱ ነገር ጸጥ ብለህ ትገባለህ። እግዚአብሔር ወደ ተናገረ የአዲስ ነገር ጅማሬ በጌታ በኢየሱስ ስም ሰተት ብለህ ትገባለህ። የሚከለክል ሊያስቆም የሚችል ምንም ነገር አይኖርም። እግዚአብሔር ዛሬ በጩኸት ግንቡ ይፈርሳል ይልሃል። አዲስ ነገር በአንተ ሕይወት ላይ ይጀምራል ይልሃል። ጩና እስቲ አሜን በለኛ። አንድ ሰው ጩና እስቲ እገባለሁ በል እስቲ
አልተናገራችሁ መሰለኝ። እኔ የተከለከለ ሰው ይሰማዋን ብዬ አምናለሁ። አትገባም ብለው የሆነ ዓመት የተከለከልከው ሰውዬ 5 ዓመት ሊሆን ይችላል፣ 10 ዓመት ሊሆን ይችላል። እንኳን አንተ ቤተሰቦች አትገቡም ተብላችሁ ተከልክላችሁ ሊሆን ይችላል። እነግራለሁ ዛሬ ግን እግዚአብሔር እንደዚህ ይላል፣ ወደ አዲሱ ነገር ሰተት ብለህ ትገባለህ። ወደ አዲሱ ነገር ሰተት ብለህ ትገባለህ። አትገባበትም ወደ ተባልከው ነገር ሰተት ብለህ ትገባለህ። ጩና እገባለሁ ብለህ ወደ አዲሱ ነገር እግዚአብሔር ወደ ተናገራችሁ ነገር በሕይወታችሁ ላይ መሆን ወዳለበት ነገር በሕይወታችሁ ላይ መፈጠር ወዳለበት ነገር ዛሬ በኢየሱስ ስም ትገባላችሁ። አጠገባችሁ ያለውን ሰው ንኩትና አዲስ ነገር ሊጀምርክ ነው ብሉት። አዲስ ነገር ሊጀምር ነው ብሉት። ዛሬ ብሉት እግዚአብሔር ለዘመናት የከለከለህን አትገባም ያለህን ያን አጥር ያንን ቅጥር ከፊትህ እንዳልነበረ ያደርገዋል። በፊትህ እንዳልነበረ ይሆናል። እግዚአብሔር ወደ አለ ሰተት ብለህ ተገባል። አሜን አላልክማ? እንዲህ ብዬ ይሄን አዋጅ ላዋጅበት። እጆቻችሁ ከፍ አድርጉልኝ። ይሄን አዋጅ ላውጅባችሁ። ከዚህኛው ቀን ጀምረው የተከላከላችሁት የትኛውም ነገር በጌታ በኢየሱስ ስም ጸልያለሁ፣ ከፊት ለፊታችሁ የተነሳ አትገቡም ብለው የቆመባችሁ ቅጥር ፈረሰ። ኢያሪኮአችሁ ዛሬ ፈረሰ። ያንቺ ኢያሪኮ ሊለይ ይችላል። ያንተ ኢያሪኮ ሊለይ ይችላል። አንዳንዶቻችሁ ፋይናንስ፣ አንዳንዶቻችሁ ጤና ሊሆን ይችላል። አንዳንዶቻችሁ የሆነ አለመማር ሊሆን ይችላል። እነግራለሁ ዛሬ ከፊት ለፊት ፈረሰ። ሰተት ብለህ ትገባለህ። ሰተት ብለሽ ትገቢያለሽ። አዲስ ነገር በአንተ ቤት ላይ ዛሬ ይጀምራል። አዲስ ነገር በቤትሽ ላይ ይጀምራል። አንድ ሰው ይጩና ዛሬ ብርሴ እግዚአብሔር እንደተናገረኝ አዲስ ነገር በሕይወቴ ላይ ይጀምራል። መጽሐፍ ሲናገር እነሆ አዲስ ነገር አደርጋለሁ እሱም አሁን ይበቅላል ይላል። ያመነ ካለ ዛሬ የመጨረሻ የድል ነሽ ጮት እንጮሃለን። ዛሬ የድል ነሽ ጮት እንጮሃለን። አራተኛው ስቴፕ ላይ ደርሰን አራተኛው ደረጃ ላይ ደርሰን የእምነት ጮት እንጮሃለን። ምን ብለን እንጮሃለን መሰለህ? ፊት ለፊት የቆመው ኢያሪኮ መጨረሻው ዛሬ ነው። አንተ አሜን በለኛ። ፊት ለፊትሽ የቆመው ኢያሪኮ አትገቢበትም ብሎሽ የነገርሽ ኢያሪኮ እስካሁን ድረስ ከነገር ያራረቀ ኢያሪኮ ሲያስፈራክ የነበረ ዘግቶ የቆመብህ ኢያሪኮ ዛሬ የድል ነሽ ጮት እንጮህበታለን። ከፊት ለፊት እንዳልነበረ ይሆናል። አረ ጩና አሜን በለኝ እስኪ። ከፊት ለፊትሽ እንዳልነበረ ይሆናል። እንቁምና እንጸልይላችሁ።